ሰላም ውድ ተማሪዎች በዛሬው ቪዲዮአችን ፍሬሽማን ኮርስ ጂኦግራፊ ፋይናል ኤግዛም ፓርት 2 ይዤላችሁ መጥቻለሁ። ፓርት 1ን ያላያችሁ መጀመሪያ እሱን እንድታዩት ሪከመንድ አደርጋችኋለሁ። ፓርት 1ን ያያችሁ ከዚህ እንቀጥላለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዲሁም ላይክ እና ሼር ሐሳብ አስተያየቶቻችሁን ደግሞ ኮሜንት ማድረጋችሁን አትርሱ። በቀጥታ ወደ ጥያቄዎቻችን እንለፍ። 10ኛ ጥያቄ ምን ይላል? One of the following is the most naturally infertile soils of the tropics which is highly degradable when utilized. A vertisoils, B acrosoils, C fluvisoils, D luvisoils. ምንድነው እያለን ያለው? ሶይል ታይፕ ላይ የወጣ ጥያቄ ነው። ምን እያልን ነው? ከሚከተሉት ውስጥ በተፈጥሮ ኢንሄረንትሊ ወይም ደግሞ ናቹራሊ ኢንፈርታይል የሆነው ለም ያልሆነ ማለት ነው። ኢንፈርታይል ማለት ሶይል የሆነው ታይፕ የቱ ነው? ስንጠቀመው ደግሞ ዩቲላይዝድ ሲደረግ በጣም ሃይሊ ዲግራዴብል የሆነ ኢዚሊ ዲግሬድ የሚሆን የትኛው ነው? ኤ ቨርቲሶይል፣ ቢ አክሪሶይል፣ ሲ ፍሉቪሶይል፣ ዲ ሉቪሶይል። ይሄ ታይፕ ኦፍ ሶይል ምን ይባላል? አክሪ ሶይል ይባላል። ሰሚ ኤሪድ እና ኤሪድ አካባቢዎች የሚገኝ በኦርጋኒክ ኮንተንቱ ሎው የሆነ እንዲሁም ደግሞ ኦርጋኒክ ኮንተንቱ ሎው የሆነ በፖታሲየም እና በሰልፈር ግን ሃይ ኮንተንት ያለው የሃይ ኮንተንት ፖታሲየም እና ሰልፈር ያለው ኦርጋኒክ ኮንተንቱ ሎ የሆነ ይሄን ባህሪ ያለው ታይፕ ኦፍ ሶይል ምን ይባላል? አክሪ ሶይል ይባላል። ናቹራሊ ኢንፈርታይል ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ኢንሄረንትሊ ወይም ናቹራሊ ኢንፈርታይል የሆነ ሶይል ታይፕ ማለት ነው። የ11ኛ ጥያቄ which agroeconomical zone of Ethiopia lies between 500 meter up to 1500 meter above sea level with mean annual temperature of 20 degree Celsius up to 25 degree Celsius? ኤ ደጋ፣ ቢ ቆላ፣ ሲ በረሃ፣ ዲ ወይና ደጋ። ምን እያለን ነው? ከሚከተሉት ውስጥ በ500 እስከ 500 እስከ 1500 ከባህር ጠለል ከፍታ ቦታ ላይ የሚገኘው አኑዋል ቴምፕሬቸሩ አመታዊ የሙቀት መጠኑ ከ20 እስከ 25 ዲግሪ ሴንቲግሬድ የሚደርሰው የኢትዮጵያ አግሮ ኢኮኖሚካል ዞን የቱ ነው ነው የሚለን። ይሄ ደግሞ ማን ነው? በቀጥታ ቆላ ላይ ሲደርስ ነው ማለት ነው። ቆላ ከ20 እስከ 25 ዲግሪ ሴንቲግሬድ ቴምፕሬቸር ሙቀት አለው። ከዛ በረሃ ሲሆን ከዛ በላይ ይሆናል። ከ15 እስከ 20 ከሆነ ደግሞ ወይና ደጋ ይሆናል። ከ10 እስከ 15 ከሆነ ደጋ ይሆናል። ከዛ በታች ከሆነ ውርጭ የሚባለው ይሆናል። ስለዚህ መልሳችን ለዚህ ከ500 እስከ 1500 ሜትር ከፍታ ያለው ከ20 እስከ 25 ዲግሪ ሴንቲግሬድ ያለው ቢ ነው ማለት ነው። ቆላ የሚለው ነው ማለት ነው። መጽሐፋቸው ላይ ቀጥታ በሰንጠረዥ የተቀመጠ ነው። እንደዚህ አይነቶችን ዳይሬክትሊ እንድትይዙ የሚወጡ ጥያቄዎች ናቸው። 12ኛ ጥያቄ which is wrong about Ethiopian climatic condition? ስለ ኢትዮጵያ ክላይማቲክ የአየር ንብረት ሁኔታዎች ፎልስ የሆነው ወይም ሮንግ የሆነው የቱ ነው ነው የሚለን። ኤ ኢትዮጵያ has high average temperature due to its longitudinal location. B there is a high daily and small annual range of temperature. C due to its latitudinal location the lowland part of Ethiopia experiences tropical climate. D due to altitudinal factor the majority of Ethiopian highlands experience moderate temperature type of climate. ምን እያለን ነው? ከኢትዮጵያ ስለ ኢትዮጵያ ክላይሜት ኮንዲሽን ሮንግ የሆነው ኤ ላይ እስኪነው ኢትዮጵያ has high average temperature due to its longitudinal location። ይሄ ፎልስ ነው። ለምን መሰላችሁ? ኢትዮጵያ አቨሬጅ ቴምፕሬቸሩ ሃይ የሆነው ይሄ ትክክል ነው። ቴምፕሬቸሩ ሃይ መሆን ትክክል ነው፣ ግን በሎንጊቱድናል ሳይሆን በላቲቱድናል ሎኬሽኗ ነው ማለት ነው። ላቲቱድናል ሎኬሽኗ ነው እንጂ ቴምፕሬቸሯን አፌክት የሚያደርገው ይሄ አይደለም ማለት ነው። ቢ there is a high daily and small annual range of temperature ቶታሊ ሲሰራ ዳይሊ ቴምፕሬቸሩ በጣም ዲፈረንስ ያደርጋል። ለምሳሌ ዛሬ 20 ከሆነ ነገ እስከ 25 ሊደርስ ይችላል። 25 ከሆነ ወርዶ ደግሞ በጣም ይቀያየራል፣ እስከ 30 ሊደርስ ይችላል። ወርዶ 17 ሊሆን ይችላል። ግን አኑዋል ቴምፕሬቸሩ በዜሮ ነጥብ ነው የሚለያየው። ኦልሞስት ዘ ሴም ነው የሚሆነው። 20 አሁን ለምሳሌ 17 ከነበረ ወይ 17 ነጥብ 0 ምናምን 3 በጣም ይቀራረባል ማለት ነው። ስለዚህ መልሳችን ቢላይ ያለው እንትን ቢ ኮንዲሽኑ ትክክል ነው። ኤ ላይ ትክክል አይደለም። ሲ ላቲቱድናል ሎኬሽን ሎላንድ ፓርት ኤክስፒሪየንስ ያደርጋሉ። ይሄ ሲ ላይ ያለውም ትክክል ነው። የኢትዮጵያ ዝቅተኛ ቦታዎች በላቲቱድ ምክንያት ትሮፒካል ክላይሜት ሲጀመር ኢትዮጵያ እንደጠቅላላ
ትሮፒካል ክላይሜትን ካራክተራይዝ ታደርጋለች በመገኛዋ በላቲቱድና ሎኬሽኗ ቤዝድ አድርገን ማለት ነው። ዲ አልቲቱድናል በአልቲቱድም በከፍተኛ ቦታዎች ላይ ሞዴሬት ቴምፕሬቸር ያደርጋሉ። ስለዚህ ትክክል ናቸው። ኤ ላይ ነው ትክክል ያልሆነው። ኤ ሮንግ ኤክስፕሬሽን ነው ስለ ኢትዮጵያ ካራክተሪስቲክስ ማለት ነው። ዌዘር ክላይሜት ካራክተሪስቲክስ መልሳችን ኤ ነው የሚሆነው ማለት ነው። 13ኛ ጥያቄ which type of vegetation is found in high mountain areas of Ethiopia? A afro alpine, B woodland savanna, C forest region, D gallery forest። እንግዲህ በኢትዮጵያ ከፍተኛ ማውንቴኖች አካባቢ ወይም ከፍተኛ ቦታዎች ላይ ከሲ ሌቭል በጣም ከፍ ባሉ ቦታዎች ላይ የሚገኘው የቬጂቴሽን የእጽዋት ከቨር አይነት አፍሮ አልፓይን እና ሰብ አፍሮ አልፓይን የሚባሉ ናቸው። ስለዚህ መልሳችን አፍሮ አልፓይን ይባላል። ሰቻስ እንደ ራስ ዳሽን አካባቢ እንዳለ ፒክ አካባቢ እንዳለ እንደ ባሌ ማውንቴን ፒክ አካባቢ ባሉ ቦታዎች የሚገኝ ማለት ነው። መልሳችን ኤ ይሆናል ማለት ነው። 14ኛ ጥያቄ the majority of Ethiopian region receive rainfall during the summer season except አብዛኞቹ የኢትዮጵያ ፓርቶች ክፍሎች በክረምት ወቅት በክረምት ወራት ዝናብን ያገኛሉ። የማያገኘው የትኛው ነው? ኤክሰፕት ከነዚያ ውስጥ ያልሆነው ኤ ዌስተርን ሎላንድስ ዌስተርን ሳይሆን ቢ ኖርዝ ሴንትራል ማሲቭስ፣ ሲ ኖርዝ ኢስተርን ኤንድ ሳውዝ ኢስተርን ሎላንድስ፣ ዲ ኖርዝ ዌስተርን ሃይላንድስ። እንግዲህ በኢትዮጵያ እንደምታውቁት ሰመር እንደተማራችሁት በሰመር ወቅት ቦታ የማያገኙ ዝናብ የማያገኙ ቦታዎች የሳውዝ ኢስተርን እና የኖርዝ ኢስተርን ዝቅተኛ ቦታዎች ናቸው። ላይክ በአፋር ሪጅን ያሉና በታች ያሉ ዝቅተኛ ቦታዎች ናቸው ማለት ነው መልሳችን። ስለዚህ ሲ ላይ ያሉት ናቸው ማለት ነው የማያገኙት። ኖርዝ ኢስተርን እና ሳውዝ ዌስተርን ሎላንድስ በዊንተር ነው እነሱ የሚያገኙት ማለት ነው። መልሳችን ሲ ነው ማለት ነው። 15ኛ ጥያቄ one of the following soil type is poor in potassium and calcium but rich in iron and aluminum content። ይህ ታይፕ ያለው በፖታሺየም እና በካልሲየም ሃይ ኮንተንት ያለው ነገር ግን ፑር ኮንተንት ያለው ፖታሺየም እና ካልሲየም ሌቭሉ ሎው የሆነ ግን በአይረን እና በአሉሚኒየም ኮንተንት በጣም ሪች የሆነው የሶይል ታይፕ የአፈር አይነት የትኛው ነው? ኤ ሊቶሶል፣ ቢ ሉቪሶል፣ ሲ ቨርቲሶልስ፣ ዲ ኒቶሶልስ። እንግዲህ እንደ ኒቶሶል ሬድ ብራውን ከለር ያለው ሶይል ታይፕ ነው። ደግሞ ይሄ በጣም ኒቶሶል በአሉሚኒየም እና በአይረን በጣም የተካነ በደንብ በውስጡ አሉሚኒየም እና አይረንን የያዘ ነው። ሌሎቹ ፖታሺየም እና ካልሲየም የሉበትም ይላል። ይሄ ዳይሬክትሊ ከመጽሐፋቸው ላይ የወጣ ነው። ሁሉም ዳይሬክትሊ ናቸው ግን አለለ ጀስት ኒቶሶል የሚለው ካራክተሪስቲክስ የሆነ ቀላ ያለ ባህሪ ያለ ቀላ ያለ ከለር ያለው ከዚያ በአይረን እና አሉሚኒየም ያለበት ፖታሺየም ሎው የሆነ ሶይል ነው ብላችሁ ያዙት። መልሳችን ዲ ላይ ያለው ነው ማለት ነው። 16ኛ ጥያቄ which parts of Ethiopia are categorized under all year round rainfall region? አመቱን ሙሉ ዝናብ የሚያገኙ የኢትዮጵያ ፓርቶች የትኞቹ ናቸው ማለት ነው። የኢትዮጵያ ፓርቶች የትኞቹ ናቸው አመቱን ሙሉ ዝናብ የሚያገኙ? ኤ ሳውዝ ኢስተርን ሎላንድስ፣ ቢ ኖርዝ ኢስተርን ሎላንድስ፣ ሲ ሳውዝ ኢስተርን ሃይላንድስ፣ ዲ ሳውዝ ዌስተርን ሃይላንድስ። የቶቹ ናቸው አመቱን ሙሉ የሚያገኙት? ኤ ላይ እስኪናያቸው ሳውዝ ኢስተርን ሎላንድስ። እነዚህ ሲጀመር በጣም ዝቅተኛ የዝናብ መጠን ያላቸው የዝናብ ዲፊሸንሲ ያለባቸው ቦታዎች ናቸው። ኖርዝ ኢስተርን ሎላንድስ በተመሳሳይ ላይክ እና በአፋር አካባቢ ያሉ ቦታዎች በበጋ ብቻ በዊንተር ብቻ ነው የሚያገኙት ዝናብ። ሲ ሳውዝ ኢስተርን ሃይላንድስ። ሳውዝ ኢስተርን ሃይላንዶችም አመቱን ሙሉ ያገኙ። ሳውዝ ዌስተርን ሃይላንዶች ናቸው በጣም ከፍተኛ የሳውዝ ኢስተርን ከፍተኛ ቦታዎች አመቱን ሙሉ ኦል ይር ራውንድ ሬንፎል ሪጅኖች ናቸው ማለት ነው። ዲ ላይ ያሉት ናቸው አመቱን ሙሉ ዝናብ የሚያገኙት የኢትዮጵያ ፓርቶች። 17ኛ ጥያቄ which one of the following is or are consequences of a climate change? A rising sea level and coastal erosion,
ቢ ኢንክሪዝድ ፍሪኩዌንሲ ኦፍ ኤክስትሪም ዌዘር ኢቨንትስ፣ ሲ ቼንጅስ ኢን ፕሪሲፒቴሽን ፓተርንስ፣ ዲ ኦል ኦፍ ዘ አባቭ። ጥያቄው ምን እያለን ነው? የአየር ንብረት ለውጥ ኮንሲኩዌንስ ውጤት የሆነው ወይም የሆኑት የትኞቹ ናቸው እያለን ነው። ኤ ምን ይላል? ራይዚንግ ሲ ሌቭል ኤንድ ኮስታል ኢሮዥን፣ የባህር ጠለል መጨመር ራይዝ ማድረግ እና ደግሞ ኮስታል ኢሮድድ መደረግ ኮስታል አካባቢ ያሉ የበረዶ ግግሮች መሸርሸር ይላል። ቢ ኢንክሪዝድ ፍሪኩዌንሲ ኦፍ ኤክስትሪም ዌዘር ኢቨንትስ፣ በቃ ሃርሽ ክላይሜቱ ሃርሽ ይሆናል ይላል። ሲ ቼንጅ ኢን ፕሪሲፒቴሽን ፓተርን፣ የዝናብ መጠኑ ይለያያል፣ በጣም አንፕሪዲክቴብል ይሆናል። ዲ ኦል። እንግዲህ እንደምታውቁት ክላይሜት ቼንጅ ካለ እነዚህ ሁሉ ይፈጠራሉ። የባህር ጠለል ይጨምራል፣ የበረዶ ግግር ይቀልጣል፣ የዝናብ መጠኑ የዝናብ አዘናነቡ የማይመች ይሆናል፣ ለሰብሎች የማይመች ይሆናል። በቃ እንደ አጠቃላይ ብዙ አይነት ከነዚህ ያለፉ ሁሉ ብዙ በፕላንት ላይ በአኒማል ላይ በሂውማን ቢንግ ላይ ብዙ ፋክተሮችን ያመጣል ማለት ነው። ስለዚህ መልሳችን ኦል ኦፍ ዘ አባቭ የሚለው ዲ ላይ ያለው ነው ማለት ነው። ሁሉም ፋክተሮቹ ናቸው የክላይሜት ቼንጅ። መልሳችን ዲ ኦል ኦፍ ዘ አባቭ። 18ኛ ጥያቄ which are the causes for natural vegetation degradation in Ethiopia except ከሚከተሉት ውስጥ የናቹራል ቬጂቴሽን ዲግራዴሽን። እንግዲህ ዲግራዴሽን ማለት መቀነስ ማለት የአንድ ናቹራል ቬጂቴሽን ዲግራዴሽን የእጽዋቶች መቀነስ የደን መመናመን ብላችሁ ያዙት እንደዛ ማለት ነው። ያልሆነው የቱ ነው? ኤ አግሪካልቸራል ላንድ ኤክስፓንሽን፣ ያ የአግሪካልቸር የእርሻ መሬቶች በጣም ሲስፋፉ ደኖች እየተጨፈጨፉ ይሄዳሉ። ትክክል ነው ኤ። ቢ ሴትልመንት ኤክስፓንሽን፣ የሰው ልጆች አሰፋፈር መብዛት። ለምሳሌ እንደ መስፈሪያ ብዙ አርባን ቦታዎች ሲበዙ የሰው ልጆች ለመስፈሪያ ሲመነጥሯቸው ይሄ ለዲፕሊሽን ወይም ዲግራዴሽን ኦፍ ቬጂቴሽን መንስኤ ነው። አፎረስቴሽን ፕራክቲስ ዲኦል። አፎረስቴሽን ፕራክቲስ ማለት ግን ድነና ማለት ነው። ደኖችን ማልበስ፣ መሬትን ባዶ የተራቆተን ቦታ በደን ማልበስ ማለት ነው አፎረስቴሽን ፕራክቲስ። ስለዚህ ዲግራዴሽን አይሆንም ማለት ነው። ስለዚህ እሱ ሪከቨር ለማድረግ ነው እንጂ የሚጠቅመው ዲግሬድ ለማድረግ አይደለም። ስለዚህ መልሳችን ያልሆነው የዲግራዴሽን የቬጂቴሽን ዲግራዴሽን የእጽዋት መመናመን መንስኤ ያልሆነው አፎረስቴሽን ፕራክቲስ ሲለይ ያለው ነው ማለት ነው። 19ኛ ጥያቄ which soil erosion control measures is or are biological soil conservation methods ከሚከተሉት የኢሮዥን ሜካኒዝም ኢሮዥንን ኮንትሮል የማረጊያ ሜካኒዝሞች ወይ ሜካኒዝሞች ባዮሎጂካል ሶይል ኮንዘርቬሽን የሆነው የቱ ነው? በባዮሎጂካል ዌይ ሶይልን ከኢሮዥን ኮንትሮል የምናደርግበት የትኛው ነው? እንግዲህ ባዮሎጂካል እና ፊዚካል ሜቶዶች አሉ። ባዮሎጂካል ሜጀር፣ ፊዚካል ሜጀር ምን ናቸው? ኤ ቼክ ዳምስ፣ ቢ ፕላንቴሽን፣ ሲ ትሬቸርስ፣ ዲ ኦል። እንግዲህ ባዮሎጂካል ከሆነ ፕላንቴሽን እና እንደ ፕላንቴሽን አይነቶች በእጽዋት ማልበስ፣ ደንን ባዶ ቦታን በደን ማልበስ፣ ቼክ ዳም፣ ትሬቸር፣ እርከን መስራት፣ ክትር መስራት፣ እነዚህ የተለያዩ አይነት የሰው ሰራሽ ስንትኖች ከሆኑ ፊዚካል ሜቶድ ይባላሉ። ስለዚህ መልሳችን ፕላንቴሽን ነው። ባዮሎጂካሊ በእጽዋት ባዮሎጂካሊ የምናደርገው ቼክ ዳም እና ትሬንችስ የሚሉት እነዚህ ፊዚካል ሶይል ኮንዘርቬሽን ሜቶድ ናቸው ማለት ነው። ባዮሎጂካል አይደሉም። የ20 እና የመጨረሻ ጥያቄ ነው። 20ኛ ጥያቄ ላይ ደርሰናል። which one of the following is correct is or are not a type of physical soil degradation? physical soil degradation ደግሞ እዚህ ላይኛው ላይ ባዮሎጂካል ሶይል ኮንዘርቬሽን ሜቶድ ነው። እዚህ ጋር ደግሞ ፊዚካል ሶይል ዲግራዴሽን ፊዚካል ሶይል ዲግራዴሽን ይሄ ሶይል ዲግራዴሽን እዛ ጋር ቬጂቴቲቭ ላይ ነበር። ኢሮዥን ይላል። ቢ ኮምፓክቴሽን፣ ሲ ኒውትሪየንት ዲፕሊሽን፣ ዲ ሪዳክሽን ኦፍ ኦርጋኒክ ማተር፣ ኢ ሲ ኤንድ ዲ ይላል። ምን እያለን ነው? ከሚከተሉት ውስጥ የፊዚካል ሶይል ዲግራዴሽን እንደዚህም ደግሞ እዚህ ላይም ፊዚካል ሶይል ዲግራዴሽን እና ኬሚካል ሶይል ዲግራዴሽን የሚሉ አሉ። ስለዚህ አሁን ኢሮዥን ምንድነው? ፊዚካሊ ነው። ሶይል ፊዚካሊ በቃ ጀስት በፊዚካል ወይ ኢሮድ ሲደረግ በቀጥታ። ኮምፓክቴሽን ከሆነ ኮምፓክት ማድረግ መጠጠር፣ በቃ የሆነ ለምነቱን አጥቶ እና ደግሞ እርጥበቱን አጥቶ በጣም ኮምፓክት ማለት መጣበቅ፣ እንደዚህ አለነካ የሚል ነገር። ሲ
ኒውትረንት ዲፕሊሽን ኒውትረንቶቹ በውስጡ ያሉት ኒውትረንቶች ዲፕሊት ማድረግ። ዲ ሪዳክሽን ኦፍ ኦርጋኒክ ማተር። ሲ ኤንድ ዲ ላን መልሳችን ምንድነው? ፊዚካል ሶይል ዲግራዴሽን ያልሆነው ወይም ያልሆኑት ሪዳክሽን ኦፍ ኦርጋኒክ ማተር እና ኒውትረንት ዲፕሊሽን እነዚህ ኬሚካል ሶይል ዲግራዴሽን ናቸው ማለት ነው። ስለዚህ መልሳችን ኤ ላይ ያለው ነው ማለት ነው። ያልሆኑት የመጀመሪያዎቹ ኤ እና ቢ ፊዚካል ሶይል ዲግራዴሽን ናቸው። ኒውትረንት ዲፕሊሽን እና ሪዳክሽን ኦፍ ኦርጋኒክ ማተር ሲ እና ዲ ላይ ያሉት ግን ኬሚካል ሶይል ዲግራዴሽን ናቸው ማለት ነው። ኦኬ ጋይስ እነዚህን ይመስላሉ ጥያቄዎቻችን። አይ ሆፕ እንደወደዳችኋቸው እንደሚያዘጋጇችሁ ተስፋ አድርጋለሁ። እስካሁን ድረስ ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ኤፕላስ አካዳሚን ደግፉ። እንዲሁም ደግሞ ኤኒ ሀሳብ አስተያየት በሰራናቸው ጥያቄዎች ላይ ያላችሁን የሆነ ኮንስትራክቲቭ የሆነ ክሪቲሲዝም ሆነ ስለ ጠቅላላ አስተያየታችሁን ኮመንት ሴክሽን ላይ አሳውቁኝ። ለዛሬ እዚህ ላይ ይበቃናል። ባባይ። መልካም የጤና ጊዜ፣ መልካም የፈተና ዝግጅት